ዝክር መታሰቢያን ያደረገና ስምህን የጠራ እስከ 24 ትውልድ ድረስ እምርልሃለሁ። ዝክርን መታሰቢያን ሊያደርግ ፈልጎ ነገር ግን በተለያየ ምክንያት ያልተሳካለት ሰው ስላሰበ ብቻ እስከ 25 ትውልድ ድረስ እምርልሃለሁ። ገዳምህን ለመሳም፣ ገዳምህን ለመርገጥ፣ ገዳምህን ለማየት ፈልገው ነገር ግን ያልተሳካላቸው ሰዎች ስለአሰቡ ብቻ እስከ 26 ትውልድ ድረስ እምርልሃለሁ። ስምህን በመጥራት ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ያዘነ የተከዘውን በስምህ ያጽናናና እንዲሁም ደግሞ በስምህ ለተሰየመ ቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መብአ የሰጠውን ሰው ደግሞ እስከ 28 ትውልድ ድረስ እምርልሃለሁ። በማየ ጸበልህ የተጠመቀና ጸበልህን የጠጣውን ሰው ደግሞ እስከ 27 ትውልድ ድረስ እምርልሃለሁ። ቤተ ክርስቲያንን ያሰራና ያሳነጸውን ሰው ደግሞ እስከ 33 ትውልድ ድረስ እምርልሃለሁ። በመንግሥተ ሰማያትም ማደሪያን አዘጋጅለታለሁ። በገዳምህ ተገኝቶ የቻለ በዓመታዊ በዓልህ ያልቻለ ደግሞ በወርሃዊ በዓልህ ተገኝቶ ቅዱስ ሥጋውና ክቡር ደሙን የተቀበለውን ሰው እስከ 35 ትውልድ ድረስ እምርልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ እንዲሁም ደግሞ ለሕዝበ ምእመኑ ለክርስቲያኑ አስቆሞ ያስነበበውን ሰው በሙሉ እስከ 28 ትውልድ ድረስ እምርልሃለሁ። በዚህች ምድር ላይ ለ332 ዓመታት ጽኑ ተጋድሎን ስትጋደል ስትቀመጥባት የነበረችው ይህቺ እብነ ሕይወት የተባለች የመቀመጫ ድንጋይህ የመካኖችን ማኅፀን ፈትታ ልጅን እንድትሰጥ የመካኖችን እንባ እንድታብስ አደረግኩልህ። የመካኖችን ማኅፀን መፍታት ብቻ አይደለም፣ በተለያየ በማንኛውም በሽታ የተያዙ እግራቸው መራመድ የማይችል ወገባቸው መቃናት የማይችል ዓይናቸው ማየት የማይችል በለምጽ የተመቱ በቁስል የተመቱ መስማት የተሳናቸው አንደበታቸው መናገር የተሳናቸውን ድውያንን በሙሉ ትፈውስልህ። ዋሻ እየፈለፈልክ ቤተ መቅደስ ስትሰራባት ስታነጽባት የነበረችው የእጅ መሳሪያህም ሕሙማንን ትፈውስልህ። በዚህ በገዳምህ የሚገኘው ጸበል አንደኛው ወደዚህ ወደ ገዳምህ ለተጋድሎ ስትመጣ በጸሎት ያፈለግከው ጸበል፣ ሁለተኛው ደግሞ አንተ ካረፍክ በኋላ ከቅዱሱ አጽምህ ላይ የሚፈልቀው ጸበል የትኛውንም አይነት ምድራዊ ሕመምና ደዌ የሚፈውስ ከአጋንንት እስራት ነፃ የሚያወጣ የመካኖችን ማኅፀን የሚፈታ ሰዎች ከተያዙበት ጭንቀት ሁሉ የሚያላቅቅ ይሁንልህ የሚል ቃል ኪዳን የተሰጣቸው በዚህ በየካቲት 19 ቀን ከእናታቸው ማኅፀን ሲወጡ ሲወለዱ በመሃል ገላቸው ላይ በመሃል ገላቸው ላይ ዲካባ ማርቲያስ ክስቢኤል የሚል የአጋዕዝተ ዓለም የቅድስት ሥላሴ ህቡ ድብቅ አስማት ወይም ደግሞ ስም ተጽፎባቸው ታትሞባቸው የተወለዱት እኒህ ተአምረኛውና አስደናቂ ገዳማቸው ከአክሱም ከተማ ወደ ጻድቃነ ዴጌ ገዳም ሲሄዱ ከ17 ኪሎ ሜትር በኋላ ጻድቃነ ዴጌ ከተማ ገዳሙ ላይ ሲደርሱ ደግሞ ወደ ግራ በመገንጠል 25 ኪሎ ሜትር ተጉዘው ጠላ የምትባል የገጠር ቀበሌ ላይ የሚገኝላቸው ባለ ብዙ ቃል ኪዳን ድንቅ አድራጊ ይሄ ትውልድ የረሳቸውና የዘነጋቸው ያልተጠቀመባቸው እርሳቸው ግን የተጠቀሙና ለዚህ ትውልድ ፈዋሽ ሆነው ቆመው የሚገኙት ቅዱሱ አባታችን አቡነ አባለ ክርስቶስ ዛሬ የካቲት 19 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። እስኪ አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ሁሉም ሰው እኒህን ቅዱስ እንዲያውቃቸውና እንዲጠቀምባቸው አድርጎ መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ አባለ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።